መጀመሪያ ያ ሳይክ ሶሻል ሚዲያ ላይ ህፃን ልጅ አዝለ ስዕል ስላለና በጣም ስሜት ይሰጣል። አንደኛ እንደዚህ አባት ሆኖ ልጅ ማዘል ብዙ አልተለመደም። በዛ ላይ አንተ ስዕል እየሳልክ የቅዱሳን ስዕላትን ከመስራት የሚበልጥ ምንም አይነት ነገር እኔ ለዚህ ያልከፈልኩ መስዋዕትነት የለም። እቺን ስዕል በጣም ከሳልኳት ቆይቷል። የሚገርም ነገር 1994 ዓመት ነው ሳልኳት። በዚህ ጊዜ ስዕሉ ሁሉ ነገር ካለቀ በኋላ የመመረቂያ ቀኑ ከተቆረጠ በኋላ ሰዓሊ የሚፈልገውና ይሄ ታሰራ በጣም ይረበሸኝ በጣም ማለት ስዕል መጀመር ያለበት ጠርዝ ከወጣ ጊዜ ጀምሮ ነው። እነሱ ጋር እንደዚህ አይነት ነገር የለም ማለት የራሳቸውን ያሳሳል መንገድ ያልተከተለን ስዕል ተቀብለው ቤታቸውም አያስገቡትም። እኛ ጋር ግን ሁሉንም እንቀበላለን ልዩነትም ያለው እስከማይመስለን ድረስ ማለት ነው። 20 ዓመት አካባቢ ከዛ በላይ ሆነዋል እንግዲህ በዚህ ስራ ውስጥና እንደው እስኪ ምን ያህል ቤተክርስቲያናትን በስዕል አገልግለሃል? ያው ይሄ ስዕል አድኖ ድሮ አባቶቻችን መከራ ሲመጣ ቸነፈር ሲመጣ አገሩ ላይ እንዲህ አይነት መታወቅ ሲመጣ በዚህ በኩል እመቤታችን ውስጥ ትሆናለች ይዘው ይወጣሉ እንደ ታወት ማለት ነው። ምህላ ይደረግበታል። በዚህ አጋጣሚ እንደው አሁን ፕሪንት በሆነ ስዕልና እንደዚህ በእጅ በተሳለ ስዕል መካከል ያለው ልዩነት ምንድነው? አሁን በጸሎት ቤታችን ፕሪንት የተደረገውን ብናደርግና እንደዚህ በእጅ ደግሞ የሚሳሉ ስዕላትን ብናደርግ ልዩነት አለው ወይ? ለኢትዮጵያ ሀገራችን ጽኑ ሰላም ሲሆን በጣም በእውነት በጣም ልቤ ሰማን። አሁን ላለው እንደ ኢትዮጵያ ያለችበት ሁኔታ በጣም ልቤ በጣም ይደማል፣ በጣም ያዝናል። በጣም ዳውነት እንደው ፖለቲከኞችም እንደው ተናቦ እንደ ሀገራችን ሰላም ቢያደርጉልን። ሰላም ጤና ፍቅር በረከት ይስጥልን። እንዴት ቆያችሁ ተመልካቾቻችን? ሰብለ ወንጌል ጸጋ ነኝ። በዛሬው መርሃ ግብራችን ወደ አንድ ቦታ ይዣችሁ እሄዳለሁኝ። ይሄ ቦታ ከ20 ዓመታት በላይ መንፈሳዊ ሃይማኖታዊ የሆኑ ስዕሎችን ሲስል የኖረ ዲያቆንና ቀራጺ ሙሴ ይባላል። መጀመሪያ እኔ የተመለከትኩት ማህበራዊ ሚዲያ ላይ ነበረ። ህፃን ልጅ በጀርባው አዝሎ ስዕሎችን ሲስል ተመልክቼው ትኩረቴን ስለሳበ ከዛ በደንብ ስለሱ ሳይና ሳጣራ ለረጅም ዓመታት ቤተክርስቲያንን ያገለገለ በጣም ብዙ ቁጥር ያላቸውን ቤተክርስቲያን በስዕሉ እንዲያሸበርቁ ያደረገ ወንድማችን ዛሬ ቤቱ ድረስ መተናል። ስዕል የሚስለውም እዚሁ መኖሪያ ግቢ ውስጥ ስቱዲዮ ነው። ወደሱ ገብቼ ብዙ ነገርን አብረን እናሳያችሁ ነው የሚሆነው። ጤና ይስጥልን። ጤና ይስጥልን። ሰላም ነው? ሰላም ናችሁ? እንዴት ነህ? እግዚአብሔር ይመስገን።